አንድ ሰው አግብቶ በሐላል ልብ በሉ አግብቶ ከሚስቱ ጋር ግንኙነት ሲያደርግ ዚክር ያድርግ ተባለ። እሷም ከባሏ ጋር ግንኙነት ልታደርግ ስትል ዚክር ታድርግ። ለምን? ጥቅም ስላለው። የቁሉ ረሱሉ አለይሂ ሰላቱ ወሰላም ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ባስተላለፉት ቡኻሪ ሙስሊም ተስማምተው በዘገቡት ሐዲስ እንዲያሉ ለው አነ አሐደኩም ኢዛ አታ አህለሁ አንዳችሁ ቤተሰቡ ጋር ያኒ ሚስቱ ጋር የመጣ ጊዜ ግንኙነት ሊያደርግ ቃለ ቢስሚላህ በአላህ ስም ሱብሃነላህ አላሁመ ጀንብና ሸይጣን አላህ ወይ ሸይጣንን ከኛ አርቅልን፣ ወጀንብ ሸይጣን ማ ረዘቅተና በምትረዝቀንም ነገር ሸይጣንን አርቅልን ብሎ ፈኢን ቁድየ በይነሁማ ወለዱን በዛ ሰዓት ልጅ አላህ ከቀደረላቸው ከተረገዘ ማለት ነው። በዛ ግንኙነት ልጅ ከተለገሱ ለም የዱረሁ ይላል በሌላ ዘገባ ለም የዱርሁ ሸይጣን አበደን ሸይጣን መቼም አይጎዳውም ያው ልጅ ይላል። ለዚህ ነው ሙጃሂድ ያለዚህ ዚክር የተደረገ አልተደረገበት የባልና የሚስት ግንኙነት ይላሉ ሲፈስሩ ሙጃሂድ ሸይጣን ይጋራል፣ አብሮ ጂማዕ ያደርጋል፣ ግንኙነት ያደርጋል። የተው ነገር የለም። ሽንት ቤት ስገባ በግራግር ነው የሚገባው አይደል? ዚክር አለ የለም? አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢስ አላህ ወይ ከወንድም ከሴትም ሰይጣን ባንተ እጠበቃለሁ። እስልምና የተው ነገር የለም።